አዎ 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 ፍጥረት ሁሉ ሊያመሰግናት ተፈጥሯል። የሚያመሰግናት ግን ፈጣሪ ብሎ አይደለም፣ የፈጣሪያችን እናት ብሎ ነው። እስኪ የፈጣሪ እናት በሉ፣ የፈጣሪያችን እናት በሉ። ቅዱስ አባ ዮሴፍ ዘጋስጫ የሚለው ጥልቆች ሁሉ ውቅያኖስ ሁሉ ያመሰግኑሻል። ጥልቀት የሰጣቸውን ጌታ ወልደሽላቸዋለች። ዲያቆናት ካህናት ያመሰግኑሻል። ለምን? የክህነታቸውን ማዕዛ የሰጣቸውን ጌታ ወልደሻልና። ጳጳሳት ያመሰግኑሻል። የጵጵስናቸውን ራስ ወልደሽላቸዋልና። ሰማዕታት ያመሰግኑሻል። ለምን? ደመ ሰማዕታትን ተቀብሎ አክሊል የሚያቀዳጃቸውን ጌታ ወልደሽላቸዋለች። ነቢያት ያመሰግኗታል። ትንቢታቸው በሷ ስለተፈጸመ ተፈጸመ ተስፋው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። ተስፋቸው ስለዚህ ነው። ነቢያት ትንቢትን አበቀሉት። ጎመራ ተመልከቱ፣ ከድንግል ማርያም መከር ብሎ ተሸከፈ። ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ተስኘት ይሄ ተስፋ መከር ሆነ። ጊዜ ገሚድ በጻ ቆርጠን ምሸቱን በላን ጠጣን። አሁን ራባችን አበቃ። ነቢያት የቀጠሩት የአዝመራ ቀጠሮ በድንግል ማርያም ደረሰ። እመቤታችንን የማያመሰግን ፍጥረት የለም ከዲያብሎስና ከልጆቹ በስተቀር።